ተሳስተሃል የሚሉ ቅርብ ወዳጆች ያሉ ዛሬ ከአንድ እንግዳ ጋር አብሬ ቆይታ የማደርግ ነው የምሆነው። የሰው ገንዘብ የሰው ነው፣ የኔ ሊሆን አይችልም። ምክትል ኮማንደር ኃይለማርያም በቀለ ይባላሉ። በአዲስ አበባ ፖሊስ ጠቅላይ መምሪያ ኮሌጅ መምህር ናቸው። ከእሳቸው ጋር ቆይታ አደርጋለሁ። አብራችሁን ቆይ። በስራ ላይ ነበርን። አጋጣሚ ከክላስ ነበረኝ። ክላስ አስተምሬ ጨርሼ ከጓደኞቼ ጋር ምሳ ተመግበን ለቡና ልንወጣ ብለን ቢሮ ውስጥ ቁጭ ብለናል። በእኔ አካውንት ላይ ይሄ ቁጥር ይገባል። ሶስት ከፍት 7630 ብር ነው። በወቅቱ ለጓደኛዬ የነገርኩኝ ብር እንደሆነ ብዙ ብር እንደሆነ ግን እኔ እንዳልሆነ፣ ሁለተኛ እንደዚህ አይነት ያህል ብር ሊገባልኝ እንደማይችልም ኦልሬዲ አክሰፕት አድርጌያለሁ። እሱ አወራን። ታገስ ትንሽ ጠብቅና ትመልሳለህ የሚል ሀሳብ ነገረኝ። ግን እኔ እንደዛ አላሰብኩኝም። ብሩን ያስገባልኝ ሰው ለሌላ ዓላማ ሊሆን ይችላል፣ የተቸገረ ሰው ሊሆን ይችላል፣ ወይ ችግር አጋጥሞት የዛን መፍትሄ ለማምጣት የላከ ብር ሊሆን ይችላል የሚል ግምት ስላለ ወዲያው በአቅራቢያ ወዳለ አብሲኒያ ባንክ ሄጄ ማናጀሩን አገኘሁት። ይሄን ያህል ብር በእኔ አካውንት ገብቷል፣ ብሩ በስተት እንደሆነ እርግጠኛ ነኝ፣ ስለዚህ ለባለቤቱ መልስልኝ የሚል ሀሳብ ነገርኩኝ። ብሩ ከገባ በ20 ደቂቃ ውስጥ ብሩን ለባለቤቱ መልሻለሁ። የቅርብ አለቆቼ በዛው ልክ አድንቀውኛል። በተመሳሳይ ደግሞ ብሩን ብትሰጠን አንድ የጀመርናት ነገር አለች፣ እሷን እንጨርስ ነበረ። ለምን ትመልሳለህ? አሁንም የተረፈ ካለ ስጠንንና ሰርተን እንመልሳለን፣ የቀረውን ስጠን የሚሉ የቅርብ ሰዎች፣ ይህን ሀሳብ ያጋሩኝ ሰዎች አሉ። ይሄን ብር በመመለሴ ባንኩ ይሸልመኛል፣ አዲስ አበባ ፖሊስ ጠቅላይ መምሪያ የሚያደርግልኝ ነገር አለ ብዬ ሳይሆን አንዱ የፖሊስ ግዴታ ነው። ቢኮዝ አመራር ነኝ፣ አርአያ መሆን ይጠበቅብኛል። ማህበረሰብን የማገልገልን መርህ በዚህ ልክ የማሳየት ግዴታ ስላለብኝ ነው እንጂ ሰዎች እንደሚሉት፣ የተወሰኑ ሰዎች እንደሚሉት የሆነ ርካሽ ተወዳጅነትን እዩኝ ለማለት ሳይሆን ተቋሜም ማህበረሰብም የሰጡኝን ኃላፊነት መወጣት ግዴታዬ ስለሆነ በዚሁ ልክ ራሴን አሳምኜ ነው የሰጠሁት። በዚህ ማስተላለፈው መልእክት እያንዳንዱ ማህበረሰብ የራሱ የሆነ ባህል፣ ወግ፣ ሃይማኖት አለው። በእያንዳንዱ ሃይማኖትም ባህልም ወግም ይህን ሀሳብ ይደግፋል። የራስ ያልሆነ የራስ አይደለም። ብዙ ነገር አሁን ካጣሁት ይልቅ ያገኙት ነገር ይበልጣል። ይሄ ብር ቢመጣ የሆነ ነገር ሶልቭ ያደርግልኛል። ብዙ ቀዳዳዎች አሉ፣ ያን ሊሸፍን ይችላል፣ ግን ሰላም አይሰጥም። ስለዚህ ማንም ሰው በእንዲህ አይነት መንገድ የሚመጣውን ነገር ለባለቤቱ ቢመልስ በማህበረሰቡ ዘንድ ተቀባይነት ያገኛል። በሚያመልከውም የሃይማኖት መርህ ተቀባይነት ያለው በጎ የጽድቅ ስራ ስለሆነ ሁሉም ማህበረሰብ በእንዲህ አይነት የሚገቡ ገንዘቦች ካሉ ግብአቶች ሊሆኑ ይችላሉ፣ ቁሳቁስ ሊሆን ይችላል፣ ለባለቤቱ በታማኝነት እንዲመልስ መልእክቴን አስተላልፋለሁ።